छत्ते पे हाथ डाला तो बस डसने वाली मधुमक्खियों का राक्षस हूं। ሰላም ጤና ይስጥልን ቤተሰቦች። ብዙዎቻችሁ እንግዲህ የዘራጃሳ የተሰኘው ፊልም ትሬለሩ ለእይታ ከበቃ ጀምሮ ሪቪው ስራልን እያላችሁ ነበረ። በጣም የሚገርመው ነገር ትሬለሩ ብዙም ነገር የለውም ማለት ይቻላል። ወይም እኛ ኤክስፔክት አድርገን የነበረው ከበረባስ ፊልሞች ጠብቀን የነበረውን ነገር አለው ለማለት እንኳን የሚያስደፍር ነገር አይደለም። ግን ምን ይመስላል የሚለውን ጠቅላላ አድርጌ ላውራችሁና የሚወራውንም በአጠቃላይ ልንገራችሁ። ይህንን ፊልም የሚሰራው እንግዲህ ወይም ዘራጃሳ የተሰኘው ፊልምን የሚተውንልን የህንዱ በጣም ትልቅ የሚባለው የፓን ኢንዲያ ሱፐርስታር ፕረባስ ነው። ፕረባስ እንደሚታወቀው ቀደም ብሎ በጣም ማስመሳሪያ ያሉና ድምቅ ያሉ አክሽን ፊልሞችን በመስራት ነው የሚታወቀው። አሁን ላይ ግን ይዞት የመጣው ከማሩቲ ከሚባለው ዳይሬክተር ጋር ሆረር ኮሜዲ ጆነር ያለው ፊልም ይዞ መጥቷል፣ ለመጀመሪያ ጊዜ ማለት ነው። ምን ያህል ተቀባይ ይሆናል የሚለው እንግዲህ በጣም አስፈሪ አድርጎታል። በጣም የሚደብረው ወይም ደግሞ ብዙዎቹ ቅሬታ ያቀረቡበት ነገር ቢኖር የፕረባስ ዳያሎግ ዲሊቨሪው በህንድኛ የሚናገረው ማለት ነው በጣም አልተወደደም፣ ወይም ደግሞ ጥሩ መላሽ እያገኘ አይደለም ያለው። ከዚህ በፊት የፕረባስ ፊልሞች ወይም ስኬታማ የሆኑትን ፊልሞች በሂንዲ ደብ ያደረገው ሸረድ ኬልከር የተባለው አክተር ነበር። አሁንም እሱ ቢሰራ አሪፍ ነበረ። ከዚህ በፊት እንደሚታወቀው ራዴሻም የተሰኘው ፊልም ላይ ፕረባስ ራሱ ህንድኛ እያወራ በራሱ ድምጽ ነበር የተወነው። ድምጹ በጣም ያምራል፣ ግን ህንድኛው እንደሚታወቀው የራሱ ቋንቋ ስላልሆነ ትንሽ ለአድማጩ እንዳልተመቸ ከዚህ በፊት ቅሬታ አቅርበው ነበር። አሁን ላይም እየተሰማ ያለው ቅሬታ አንድ አይነት ነው። ስለዚህ ያ በአክሽን እንግዲህ ድምቅ አድርጎ በጣም ብዙ ፊልሞችን ኢንተርቴን ሲያደርግ የነበረ አክተር አሁን ሆረር ኮሜዲ ይዘት ያለው ፊልም ይዞ መጥቷል። የፊልሙ በጀት እንግዲህ ከ400 እስከ 450 ከሮር በጀት እንደወጣበት ተነግሯል። ይሄ በጣም ትልቅ አማውንት ነው እና በፊልሙ ላይም ቪኤፍኤክሱ ምናምን ነገር ያምራል። በእርግጥ አንዳንድ ቦታ ላይ ትንሽ ደከም ያለ ነገር ቢኖረውም ግን በጣም በብዛት የሚታየው ነገር በጣም ያምራል። በተለይ በሲኒማ ሲታይ በጣም አሪፍ ሲኒማቲክ ኤክስፒሪየንስ ሰዎቹ ወይም ተመልካቹ እንዲያሳልፍ እንደሚያደርግ በደንብ ያስታውቃል። እኛ እንኳን አልታደልንም፣ ስክሪን ኮፒ ነው የምናየው። በዛ ደግሞ እንደዚህ ጨለም ያለ እና እሳት የበዛበት ፊልም ላይ እኔ እንጃ በስክሪን ኮፒ የሚያምር አይመስለኝም። እንደ ሲኒማ አይሆንም። በጥራት ሲወጣ በጣም ሊያምር ይችላል። ምናልባት ልክ ራዴሻምም በጣም ብዙ ነገሩ ያምር ነበረ። በጣም ምርጥ ፊልም ነው። ስክሪን ኮፒው ከነበረው በጥራት ሲወጣ ያለው እጅግ በጣም ያምር ነበር። በጣም ይስብ ነበረ። ለምን ፊልሙ ፍሎፕ እንደሆነ ግን አልገባኝም። ያው አክሽን ፈልጎ የሄደ ሰው አክሽን ስላላገኘ ወይም አክሽን ጠብቀው ነበር የሄዱት ከፕረባስ አክሽን ስላላገኙ ደብሯቸው ይሆናል እንጂ እጅግ በጣም ጽድት ያለና ቆንጆ ፊልም ነበረ ራዴሻም። አሁን ላይም በድጋሚ እንግዲህ አስፈሪ ያደረገው ነገር ከመጀመሪያ ቀደም ብሎ ይሰራ የነበረ ያው ባሁበሊንም ብንል በአጠቃላይ ሳሁንም ሁሉንም ፊልሞቹ ብናይ በጣም ድምቅ ያሉ አክሽን ፊልሞች ነበሩ። ከዚህ በፊት ልክ እንደዚህ ፍሎፕ የሆነው አንድ ፊልም አለ። እሱም አዲፑሩሽ የተሰኘው ፊልም ነው። ያ ፊልም በታሪኩ የተነሳ ፍሎፕ ሆኗል። በእርግጥ የመጀመሪያ ኦፕኒንግ ዴይ እና ከዛ በኋላ አስገብቶ የነበረው ገንዘብ እጅግ በጣም አስገራሚ ሲሆን ኢቭን ማንኛውም ፊልም ፍሎፕ ሆኖ የመጀመሪያ ቀን ላይ ይህን ያህል ገንዘብ አስገብቶ እንደማያውቅ ተአምር ሰርቷል፣ ታሪክ ሰርቷል። ግን እንደዛም ሆኖ የፊልሙ ታሪክ በጣም ደካማ ስለሆነና እንዲሁም ከእምነት ጋር የተያዘ ነገሮች ላይ አሰዳቢ ነገሮችን በመጠቀማቸው ፊልሙ ፍሎፕ ሆኖ ነበር። አሁን ላይ ደግሞ 3 ደቂቃ ተኩል አካባቢ የሚሆን ትሬለር ለእይታ አብቅተዋል። በህንድ ሲኒማ ታሪክ ወይም ደግሞ በተለይ በሳውት ሲኒማ ታሪክ ለመጀመሪያ ጊዜ ማለት ይቻላል አንድ ፊልም ለእይታ ሊበቃ 3 ወር ሲቀረው ትሬለሩ ለእይታ ሲበቃ፣ ምሳሌ አሁን በቅርቡ እንኳን ለእይታ ይበቃው ኦጂ የተሰኘውን ፊልም ብናይ ለእይታ ሊበቃ 2 እና 3 ቀን ሲቀረው ነው ትሬለሩ ለእይታ ይበቃው። እንደዛም ሆኖ ፊልሙ ስኬታማ ሆኗል ወይም አሪፍ ገንዘብ ሰርተዋል። ይህ አሁን ከ3 ወር በፊት የለቀቁበት ምክንያት ባይገባኝም ምናልባት የፊልሙ ሃይፕ እንዳይቀዘቅዝና ቀኑ በሚቀያየር ሰዓት ላይ ተመልካቹ ፌዳፕ እንዳያረግ ፊልሙን እንዳይረሳው አስበው ይመስለኛል። ሁለተኛ ትሬለር ሊኖረው ይችላል ተብሎ እየተገመተ ያለው ምናልባት ካለውም አሪፍ ነው፣ ግን ምን ሊያሳዩ ይችላል? ይህ እንግዲህ ይዘቱ ሆረር ኮሜዲ ነው ይበሉ እንጂ ምንም አይነት ኮሜዲ ነገር አላየንም። ሆረሩም ብዙም እንኳን የሚያስፈራ ነገር ባይኖርም አሪፍ ቪዥዋል ግን ተጠቅመዋል። የፊልሙ ቢጂኤምም ጥሩ ነው የሚባል ነው፣ አሪፍ ነው። ግን አንድ ቦታ ላይ የዲስኮ ዳንሰር ሙዚቃ ያስገቡበት ነገር በጣም ያምራል ብዬ እላለሁ። ምክንያቱም እንደዚህ ወደኋላ መለስ የሚያደርግ ነገር ሲሰማ በፊልም ላይ ያምራል አይደለ? ስለዚህ ፊልሙ ለእይታ ሲበቃ እንግዲህ በእርግጠኝነት 150 እና 100 ከሮር አካባቢ ማስገባት እንደሚችል ምንም ጥርጥር የለም። ምክንያቱም ፕረባስ በስሙ ብቻ ወይም የፕረባስ አድናቂዎች ብቻ ፊልሙን ለማየት በሚያደርጉት ግርግር የመጀመሪያ ቀን ላይ በጣም ትልቅ ገንዘብ እንደሚሰራ ምንም ጥርጥር የለውም። ማንም በዚህ የሚፎካከር የሚስተካከልም እንደሌለ ይታወቃል። ከዛ በኋላ እንዴት ይሆናል የሚለው የፊልሙ ታሪክ ነው የሚወስነው። እንግዲህ ትሬለሩ ላይ እንደታየው ከሆነ የፊልሙ ታሪክ እንደሚያሳየው ስለ ገንዘብ ይመስላል። በጣም ብር በስቷል። ስለዚህ የሆነ ሀብት ለማግኘት የሚደረግ ግብግብ ነውና በፊልሙ ላይ ፕረባስ ደብል ፌስ ስለሆነ እንግዲህ አያትም ልጅም እሱ ራሱ ሆኖ የሚተውን ይመስላል። ወይም ደግሞ አያት ብየው የራሱ አያት ይሁን ሌላ ባይታወቅም ብቻ አንድ ቤት ውስጥ ሀብት ለማግኘት በሚሄድ ሰዓት ላይ በመንፈሶች ይከበብና ያንን ገንዘብ ወይም ያለውን ሀብት ይዞ
እንዳይወጣ መንፈሶች ያስጨንቁታል አይነት ነገር እንደሆነ የፊልሙ ታሪክ በተወሰነ አሳይቶናል። ከዚህ በፊትም እንግዲህ ሆረር ኮሜዲ ነው ከተባለ በኋላ ቲዘሯ ላይ ትንሽ የሚያምር ነገር ነበረው። ትሬለሩ ላይም አሁን በደንብ አሳይቶናል። ፊልሙ ላይ ያሉትን እያንዳንዱ ካራክተሮች በደንብ አሳይቶናል። ሰንጀይ ደትም በጣም አሪፍ ነው። መልቪካ ሞኖንን በጣም ምርጥ ትወና እንደምታሳየን በደንብ አሳይተዋል። ሌሎቹም ጭምር በጣም አሪፍ ትወና ያሳዩናል ብለን እንገምታለን። ወይም ጥሩ ነገር አይተናል። ተስፋ የሚሰጥ ነገር አለው። ኮሜዲ የሚለው ነገር እንኳን የለም። ሆረር የሚለው ነገር ግን ድምቅ አድርገው በደንብ አሳይተውናል። ምናልባት ኮሜዲዋ ከዳያሎግ ጋር የተያዘች ከሆነች እንግዲህ በፊልሙ ሲወጣ ማለት ሙሉ ለሙሉ ደባ አድርገው በድጋሚ ከቀየሩትና ሸረድ ኬልከር ከሰራው ፊልሙ በጣም ያምራል ብዬ ተስፋ አድርጋለሁኝ። በአጠቃላይ የተጠበቀውን ያህል ሆኗል አልሆነም ለማለት ትንሽ ይከብዳል። ምክንያቱም ከፕረባስ እንደዚህ ነገር ስላለመድን ፊልሙ ሲወጣ ሙሉ ታሪኩን አይተን የበለጠ የምንወስንበት ሁኔታ ነው ያለው። ለምን አሁን ላይ ትሬለሩን አይተን እንኳን እንደዚህ ነው ለማለት ምንም ነገር አያስደፍርም። አሪፍ ነው ቆንጆ ነው ለማለትም አያስደፍርም። መጥፎ ነው ለማለትም አያስደፍርም። ለምን ታሪኩን አልነገሩንም። በምን ላይ እንደሚያጠነጥን ወይም ታሪኩ አያሳይም። ብቻ በአንድ ቤት ታሪክ ላይ ነው የሚያጠነጥነው እና ሀብት ለማግኘት የሆኑ ሰዎች ይገባሉ። ከዛ በመንፈስ ይጠመዳል። ይሄ ነገር እንግዲህ ምን ያህል ይሰራል፣ ተመልካቹ ምን ያህል ይወደዋል የሚለውን እናያለን። በእርግጥ በአሁን ሰዓት ላይ ሆረር ኮሜዲ ይዘት ያላቸው ፊልሞች በጣም በህንድ ውስጥ ወይም በቦሊውድ ላይ ትሬንዳቸው እንደቀጠለ ነው። በጣም ተመልካቹ ወዶታል። የሳውዝም እንግዲህ ተቀላቅለዋል። ሆረር ኮሜዲ ይዘት ያለው ፊልም ከዚህ በፊት ሰርተዋል። በጣም ያማሩ ቆንጆ ፊልሞች ሰርተዋል። ግን እንደዚህ በትልቅ አክተርና በትልቅ ሌቭል ይዘው አልመጡም ነበረ። የበጀቱ መብዛትም ትንሽ አስፈሪ አድርጎታል። ግን ደግሞ ፕሮባስ ነውና ይመልሳል የሚለውን እንግዲህ እርግጠኛ ሆነው ያወጡበት ነው። በትክክልም ይመልሳል። ዋና ታሪኩ ነው። ከዛ በተጨማሪ ፕሬዘንቴሽኑ እንኳን ምንም የሚታማ ነገር እንደሌለው በደንብ አሳይተውናል። የወጣበትን ወጪ በትክክል ይታያል። በኤፌክሱ በጣም ደክመውበታል። ምርጥ አድርገው ሰርተውታል። 3 ወር ቀደም ብለው ማውጣታቸው በጣም አስደንጋጭና ትልቅ ዜና ሆኗል። ለምን እንደዚህ አልተለመደም ነበርና ማለት ነው። በአጠቃላይ እንግዲህ እኔ ባየሁት ጥሩ ነው። እንደዚህ አይነት ሆረር ኮሜዲ ይዘት ያላቸው ፊልሞች ብዙም ኢንተርቴን አያደርጉኝም፣ ወይም የሆነ አንድ ሲሪየስ የሆነ ታሪክን ይዘን እንድንሄድ ስለማያደርግ ማለት ነው። ከዚህ በፊትም የወጡትን ብዙም ኢንጆይ አላደረኩባቸው ማለት ይቻላል። በህንድ ውስጥ ያለና በዓለም አቀፍ ያለ ተመልካች ግን በጣም እየተዝናነበትና በጣም እየወደደው ስለሆነ ይሄ ጆነር በቀጣይም በጣም ብዙ ፊልሞች ይዞ እንደሚመጣ ይታወቃል። ሌላው ቀርቶ ራሱን የቻለ ሆረር ኮሜዲ ዩኒቨርስ እንደተመሰረተ ይታወቃል። ስለዚህ እናንተ እንዴት አገኛችሁት? ማለት ትሬለሩን ማለት ነው። የዘራጃ ሳብ የተሰኘው ፊልም ተመቻችሁ? አሪፍ ነው። ሰንጀይ ደትም በፊልሙ ላይ እንግዲህ ያው ሁሉም ፊልም ሰንጀይ ደት ቪለን ሆኖ መግባቱ የተለመደ ሆኗል። የሳውዝ ፊልም ላይ አሪፍ ይመስላል። የፕረባስም ካራክተሩ ቆንጆ ነው ታይቶኛል። ብቻ የሆነ አክሽንም እንዳለው አሳይቷል። ብቻ ሁሉንም ኦዲየንስ ለማዝናናትም የጣሩም ይመስላል። ዋና ፕሬዘንቴሽንና ታሪኩ ነው። ፊልሙ ሲወጣ ደግሞ እናያለን። ይህ ፊልም እንግዲህ ይወጣል ተብሎ የነበረው እንደሚታወቀው ዲሴምበር 5 ላይ ይወጣል ተብሎ ነበር። ከዛ ተቀይሮ አሁን ተራዝሞ ጃንዋሪ 9 በዓለም አቀፍ ደረጃ ለሲኒማ እይታ በሁሉም ቋንቋዎች በፓን ኢንዲያ ለእይታ ይበቃል ተብሏል። እንጠብቃለን። ጃንዋሪ 9 ላይ እንግዲህ ፊልሙ እንደወጣ እናየዋለን። ምን ይመስላል የሚለውን ደግሞ የዛን ጊዜ በደንብ እናወራበታለን። ለአሁኑ እንግዲህ በጣም ብዙዎቻችሁ ትሬለሩን ሪቪው ስራልን ባላችሁ መሰረት ብዙም ነገር ባይኖረውም ግን ያለው ይህንን ይመስላል ለማለት ነው። እናንተ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እስቲ እንዴት ነው ፕረባስ በእንደዚህ በሆረር ኮሜዲ ይሳካለታል? እንደ አክሽኑ ያን ያህል ምርጥ ገንዘብ ሰርቶ ፊልሙ 1000 ከሮር ሊያስገባ ይችላል ብላችሁ ትላላችሁ? ምክንያቱም 1000 ከሮር በጣም ብዙ ፊልሞቹ የገባለት አክተር እንግዲህ ፕረባስ እንደሆነ ይታወቃል። በተለይ በፓን ኢንዲያ በጣም ስኬታማ አክተር ስለሆነ ከመጀመሪያ ከባሁበሊ ክፍለቱ ጀምሮ 1000 ከሮር እንግዲህ በርግዶ ይዞ እየመጣ ያለ አክተር ነው። አሁንስ እዚህኛው ፊልም ላይ ይሳካለታል ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አቅራቢያችሁ ካሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ስለ ቦሊውድና ስለ ህንድ ሲኒማ የተለያዩ መረጃዎችን አንዳንድ እያልን እንቀባበላለን። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ